መጨረሻው ይሄን ይመስላል። እስከ መጨረሻው አይታችሁ ከወደዳችሁት ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። ይሄን ይመስላል። እዚህ ጋር የምታዩት ዶሮውን ነው። በዚህ መልኩ ከተፈው ማለት ነው። መካከለኛ አድርጌ ነው የከተፍኩት እና አበስለዋለሁ ማለት ነው ለትንሽ ደቂቃ። ቀጣይ ግብአቶችን እስከማዘጋጅ ድረስ አብራችሁ ሁኑ። እንደምታዩት በዚህ መልኩ እየበሰለልኝ ነው እና የጨመርኩት ጥቂት ዘይትና ዶሮውን ብቻ ነው እና ውሃ ምናምን ምንም ነገር አልጨመርኩም። እንዳያያዝ ዶሮውን ያው ማማሰለኝ ቀጥያለሁ። አብራችሁ ነው ልክ ዶሮውን በዚህ መልኩ እንደምታዩት በስሏል። መብሰል ሳይሆን ያው አላረረም፣ አልተጠበሰም ምናምን ከለሩ ምንም የተቀየረ ነገር የለም። ግን ውሃውን የራሱ ውሃ ጨርሷል አሁን ባለበት ሁኔታ። እዚህ ጋር የማሳያችሁ ካቻፕ ይሄ ነገር ማለት ነው ወይ 3 ወይ 4 እንደዚህ አይነት ጠርሙሶችን ጨርሳለሁኝ እና እነዚህን ጨምሬ መለሳለሁኝ። አብራችሁ ሆኖ እዚህ ጋር እንደምታዩት ሁሉንም ጨምሬ ትንሽ ጠርሙሶቹን እንትን ካቻቡን ስለሚይዙት የራሱ ላይ ጥንጥዬ ውሃ እያደረኩኝ ጨምሬው ነው ማለት ነው። እዚህ ውስጥ ምንም አይነት ውሃ አይጨመርም። በዚህ መልኩ ነው የሚበስለው። እንግዲህ 4 ጠርሙስ መካከለኛ ጠርሙስ ናቸው እንግዲህ ያሳየኋችሁ መስለኛል። እና በዚህ መልኩ እናበስለዋለን ማለት ነው። አሁን ዶሮውን በማብሰል ላይ ነኝ። እዚህ ጋር እንደምታዩት በዚህ መልኩ እየበሰለልኝ ነው። ሽታውን እንዲወጣ ቢያንስ ለ15 ደቂቃ ምንም አይነት ነገር ሳንጨምር ካቻቡና ዶሮውን ብቻ በደንብ ማንተከል ግዴታችን ነው ማለት ነው። የመጀመሪያው ስራችን እዚህ ጋር መኮረኒ ረዣዥሙን በዚህ መልኩ እየቀቀልኩኝ ነው። እንደምታዩት የጨመርኩት ትንጥዬ ጨውና ዘይት አድርጌ ነው መቀቀልኩት ማለት ነው። አሁን በስሏል፣ ላወጣው ደርሷል። እንግዲህ አጠነፍፈውና አብረን ቀጣይ ስራው አብረን እንስራ። እንግዲህ መኮረኒ ፒዛ የሚባል ስራ ነው። እንግዲህ አብረን እንስራ። በጣም ቆንጆና በብዙ ቤት ተመራጭ የሆነ የምግብ አሰራር ነው። እንግዲህ እንሞክረው። የቀቀልነው መኮረኒ ላይ ምን ጨምረው ማዮኔዝና ክሬም ቺዝ ያው ጅብን ግላስ የሚሉትን ማለት ነው። እሱን እንጨምራለን። እዚህ ጋር የገበታ ቂቤ ወይም ደግሞ ዝብዳ የሚሉትን እንደዚህ ጨምሬ አደባልቄ እመለሳለሁ። እንዳያያዝ ቆንጆ ጣዕም ይሰጠዋል። ለዛ ነው እንግዲህ መኮረኒ ፒዛ የተባለው። ሁሉን እንግባት ስናደባልቀው በዚህ መልኩ ይሆናል ማለት ነው። አሁን ድስት ላይ ነው። በኋላ ግን እቃ ላይ አድርገዋለሁ። አብራችሁ ሆኖ እዚህ ጋር የምታዩት እርድና ፒንክ ጨው ነው እንግዲህ። ከዛ በርበሬ ያለ እዚህ ጋር ቆንጆ በርበሬ ወይም ደግሞ ፍልፍል አስዋድ፣ እዚህ ጋር ማጂ ያለ። እነዚህ ቅመም ብቻ ነው የምጨምረው። እዚህ ጋር የድንበላል ቅጠል ፈጭቸው ነው ማለት ነው። ውሃ ጨምሬ ጥንጥዬ ፍረሹ በዚህ መልኩ ከለሩ ራሱ ይቃረነዋል ማለት ነው። እንደምታዩት ቆንጆ ጣዕምም ይሰጠዋል በጣም። ከትፌ ያዘጋጀኋቸው እንደምታዩት እዚህ ጋር በመሃል ቲማቲም አለ። እዚህ ጋር የፈረንጅ ቃራ፣ ፍልፍል ሮሚ፣ እዚህ ጋር በከለር ማለት ነው ቢጫውን ቀዩን
እና እዚህ ጋር ሽንኩርት አለኝ ማለት ነው። እነዚህን ጨምርና ለ10 ደቂቃ ብቻ ነው ማበስላቸው። በደንብ መብሰል የለበትም፣ በጣም ደግሞ ጥሬ መሆንም የለበትም እና በጥንጥየው ለአንድ 10 ደቂቃ ወይ 15 ደቂቃ ሲበዛ ማለት ነው። እዚህ ጋር እንደምታዩት አታክልቶቹ በዚህ መልኩ ከትፌ አዘጋጅቻቸዋለሁኝ። እዚህ ጋር በመሀል የሚታየው ቲማቲም ነው። እዚህ ጋር ፍልፍል ባርድ ወይም ደግሞ የፈረንጁ ቃራ ማለት ነው። እዚህ ጋር በከለር ነው። እዚህ ጋር ቢጫውን አለ፣ እዚህ ጋር ቀዩ አለ፣ እዚህ ጋር ሽንኩርት አለኝ ማለት ነው። እና ሁሉንም ጨምሬ እመለሳለሁ። አብራችሁ ሆኖ ያዘጋጀኋቸው አታክልቶች ይሄን ይመስላሉ። እነዚህን ብቻ ነው የሚጨመርባቸው። እንደምታዩት ያው የፒዛ ከለር የተለያየ ከለር ይዘዋል እና ለዛ ነው መኮረኒ ፒዛ የተባለው ማለት ነው። እዚህ ጋር እንደምታዩት ሁሉንም ግብአቶች እዚህ ጋር ጨምሬ ያለሁኝ። አሁን እዚህ ጋር ከጨመርኩኝ በኋላ ለ15 ደቂቃ ብቻ ነው ማበስለው። ጥንጥዬ ወፍሮብኛል። ጥንጥ ውሃ ጨምራለሁ ማለት ነው። እና አብራችሁን ሁኑ። ቤተሰቦቼ እዚህ ጋር እንደምታዩት በስሏል። እንግዲህ በስሏል ስላችሁ ያው ለ15 ደቂቃ እሳት ውስጥ አቆይቼዋለሁኝ። በጣም መብሰል የለበትም እንዳ ደግሞ ጥሬ መሆን የለበትም ማለት ነው። ይሄን ይመስላል መጨረሻው። እዚህ ጋር እንግዲህ መኮረኒውን እዚህ ጋር ማበስልበት ሳህን ላይ ደረደርኩትና ከዛ ሶሱን እጨምራለሁኝ ማለት ነው። እዚህ ጋር መጀመሪያ መኮረኒ መደርደር ስላለብኝ የሰራሁትን ካቻፑን እዚህ ጋር ሁሉንም ነገር ጨማመርኩኝ እና የቀረውን ደግሞ መኮረኒ እዚህ ጋር አደርጋለሁኝ ማለት ነው። ከላይ አንድ እጄ ስለሆንኩኝ ስለማይመቸኝ ጨርሼ ልክ እዚህ ጋር መኮረኒው እንደደረደርኩኝ እዚህ ጋር እንግዲህ የሚጨምረው ጅብን በመፈቅፈቂያ ፈቅፍቄው ነው ማለት ነው። ክራፍት ጅብን ክራፍት የሚባለው ነው። ቺዝ ክራፍቱን ይሄ እዚህ ጋር እንጨምራለን። በቃ ይበቃዋል። ከዛ አንደኛውም የፒዛ ጅብንም ደግሞ እንጨምራለን፣ ሞዘሬላ ማለት ነው። የምታዩት እዚህ ጋር ጅብን ጨረስኩኝ። የእንትኑን ሞዘሬላውን ደርድሬ ከዛ ዘይቱን ወይም ደግሞ የኦሊቫ ፍሬውን ማለት ነው በዚህ መልኩ ጨምረናል። አሁን ፍሮን ውስጥ ልክ ጨምረው ነው ማለት ነው። ኦቨናችን ውስጥ እንጨምረዋለን። አብራችሁን ሆኖ መጨረሻውን የማሳያችሁ ይሆናል ማለት ነው። አብስዬ ሳወጣ ቤተሰቦቼ ይሄን ይመስላል መጨረሻውን። እንደምታዩት በዚህ መልኩ ጅብኑን እስኪ በስልልኝ ድረስ ነበረ እሱን እስከማማ በኋላ ያው ብዙም እስኪ ቀላ ድረስ አንጠብቀውም ማለት ነው። በዚህ መልኩ አወጣሁት። መጨረሻው ይሄን ይመስላል። ከወደዳችሁት አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ ስለምታበረታቱኝ። መጨረሻው ይሄን ይመስላል። እስከ መጨረሻው አይታችሁ ከወደዳችሁት ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። ይሄን ይመስላል።